የአህባሽን ውርደት በዚህ ኪታብ ላይ እንመለከታለን። አስራጡል ሙስተቂም ይሄ የራሳቸው ኪታብ ነው። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ በጣም የተናገረው ነገር በጣም የሚሰከትት ነው። ገባ ብላችሁ ከፈለጋችሁ ሙሉውን ማዳመጥ ትችላላችሁና ስለ ሼክ አብዱላህ አልሐራሪ እያወራ ነው። አህባሽ እያለ በጣም ደጋገመው። አህባሽ የሚለው ቃል ከመሰረቱ የተረዳው አይመስለኝም። ቢረዳው ኑሮ እንኳን አህባሽ እያለ ጆሮአችን እስከሚሰከትተው ሊደጋግመው ይቅርና ኢፍቲኻር እያደረገ በደንብ ጆሮአችንን ነበር። ነገር ግን አሁን ወደዚህ የመጣሁት ምንድነው የሼክ ክታብ ምንድነው የሚለው እነሱ የሚፈልጉት ምንድነው ብጅታ መፍጠር ነው ሰው ላይ። ከተመለከታችሁ ሁሉ ጊዜ ማለት ነው እኛ ቁርአንና ሐዲስ እንከተላለን፣ እኛ እኮ የምንከተለው ሰለፍ ሷሊህ ነው ሲሉ የሐቂቃ ቁርአንን ተከትለው አይደለም፣ እንደዚሁም ሐዲስን ተከትለው አይደለም። ኢነማ እነሱ በቃ አንድና አንድ የሚፈልጉት ምንድነው ብጅታ መፍጠር ነው። እና አሁን ደግሞ አልሆን ሲላቸው ያ ነገር ሼክ አብዱላህ እያሉ ደግሞ አሁን ጀምረዋል መሰለኝ። ሼክ አብዱላህ ተማሪዎቻቸው በሚገባ ኪታቡን እነሱ ያውቁታል። ሲጀመር አላሁ ተባረከ ወተዓላ በቦታ በአቅጣጫ እንደማይገለጽ እሳቸው ተናግረዋል ኪታባቸው ላይ ሲራጡል ሙስተቂም፣ እንደዚሁም ሸርሑል ቀዊም ላይ የተለያዩ ኪታቦቻቸው ላይ ማለት ነው። እና አላሁ ተባረከ ወተዓላ ቦታን አቅጣጫ እንደማያስፈልገው በአቅል አይደለም የጀመሩትኝ፣ ወላሂ በአቅል አይደለም የጀመሩትኝ። ኢነማ በቁርአን በሐዲስ ከዛ በኋላ እንደው አቅለን ብለው ነው። እንደው በአቅል ራሱ ስንመለከተው አላህ ያለ ቦታ እንዳለ የሚል ማስረጃ የአቅል ማስረጃ። ምክንያቱም አንድ ካፊር ለምሳሌ እስቲ እናንተ ጌታችሁን እስቲ አስረዱኝ ቢል ቃል አላሁ ተዓላ ብንለው አይ እኔ እኮ ከመሰረቱ ቁርአን እኮ አላምንበትም ቢል በምንድን ነው የምታስረዱት? በአቅላችሁ ነው። እንደዛ ለማለት ነው እንጂ ሼክ ወላሂ በአላሁ ተባረከ ወተዓላ ከቦታ ከአቅጣጫ እንደማይፈልግ እየተናገሩ አይደለም። ኢነማ መጀመሪያ የተናገሩት ምንድነው አላህ በቦታ በአቅጣጫ እንደማይገለጽ ቁርአን ጠቅሰዋል፣ ሐዲስ ጠቅሰዋል። ከዛም በኋላ ደግሞ የአቅል ጨምሮበታል። ይህም የአቅል ለምንድነው ሐታ ኩፋሮች ማለት ነው ቢጠይቁን ማለት ነው እንዴት ነው የምንመልሰው ማለት አላሁ ተባረከ ወተዓላ ከአርሽ እንደማይፈልግ ለምሳሌ ከእስልምና ውጭ የሆኑ ሰዎች ቢጠይቁን በምን መልኩ መመለስ እንችላለን የሚለውን መልስ እንዲሆነው ለሙስሊሙ ማህበረሰብ አበረከቱት እንጂ ወላሂ እኛማ እንደዛ አይደለም። ቁርአን ሐዲስ በሚገባ አስቀምጠዋል። ግን እሱ የሚፈልገው ብጅታ ነውና ሁሉ ጊዜ ማለት ነው ወሃቢያ የሚፈልገው ምንድነው ሰዎች ላይ ብጅታ መፍጠር ነው እንጂ ታውን መግለጽ አይደለም። ኢነማ ብጅታ ፈጥረው ሰዎች አሃ ብለው ደግሞ አስደንግጠው ወደ እነሱ ተጅሲምና ተሽቢህ ለመጣራት ነው። እና የሼኽን ኪታብ በደንብ ተመልከቱት። የሼኽን ኪታብ የሼኽ አብዱላህን ኪታብ ማለት ነው ሁሉንም ኪታብ ተመልከቱ። ሸርሑል ቀዊምም ይሁን ሲራጡል ሙስተቂምም ይሁን ሌሎችም ኪታቦቻቸው ማለት ነው አላሁ ተባረከ ወተዓላ በቦታ እንደማይገለጽ ቁርአን ጠቅሰዋል፣ ሐዲስ ጠቅሰዋል። አንድ ቁርአን አንቀጽ አይደለም ብዙ ቁርአን አንቀጾችን ጠቅሰዋል። እንደዚሁም ሐዲሶችንም ጠቅሰዋል። የሰለፍ የኸለፍ የዑለሞች ሐታ እኛ ድረስ የደረሱበት ማለት ነው ዑለሞችን ንግግር ጠቅሰዋል። ከዛ በኋላ የአቅልም ደግሞ ማስረጃ ጽፈዋል። ይህንንም ተመልከቱት። የሼክ አብዱላህ ተማሪዎች አጠገባችሁ አካባቢዎቻችሁ ካሉ ማለት ነው ኪታቡ ሊያሳያችሁ ይገባል። እነዚህ ትክክል አይደለም። አላሁ ተባረከ ወተዓላ ከቦታ ከአቅጣጫ እንደማይፈልግ በአቅል ሳይሆን መጀመሪያ የጀመሩትኝ በቁርአን በሐዲስ እንደዚሁም በሰለፎች ንግግር በዑለሞች ንግግር ነውና አካባቢዎቻችሁ የነሱ ደረሶች ካሉ የነሱ ኪታብ የያዙ ሰዎች ካሉ ማለት ነው ጠይቋቸው፣ ያሳያቸዋል ቦታውን ማለት ነው። እነዚህ ሰዎች ሰለፍን እንከተላለን ሲሉ እውነት እንዳይመስላችሁ እንዳያታልላችሁ። በጭራሽ ሰለፍን አይከተሉም። እንደዚሁም ረሱልን አለይሂ ሰላቱ ወሰላም አይከተሉም። ከመሰረቱ እነዚህ ሰዎች ሙስሊም ውስጥ አይካተቱምና ትኩረት ልታደርጉ ይገባል። ዲናችሁ ላይ ጠንከር ልትሉ ይገባል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህንን ደግሞ ስላችሁ ሐቅን ግልጽ ለማድረግ እንጂ ተፍሪቅም ምንም የሚባል ነገር አይደለም። እውነት እኮ ግልጽ ማድረግ ተፍሪቅ አይባልም። አስለን ተፍሪቅ የሚባለው ሙስሊሞች በሆኑበት መካከል ነው እንጂ አቂዳቸው የተለያዩ ሰዎች መቼም ወተትና ደም አንድ እንደማይሆን እኛና እነሱ አንድ ልንሆን አይችልምና በደንብ ይህን ሐቁን እውነታውን ልታውቁ ይገባል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።